በቅርቡ ኢትዮጵያ የኒውክሌር ፕላንት ስራ ጀምራለሁ ብላ ማወጇ ይታወቃል። አንዳንዶች ከኢነርጂ ጋር ብቻ አገናኝተው አይተውታል። በኒውክሌር ቴክኖሎጂ ላይ ኢትዮጵያ መስራት ስትጀምር የሕክምና ሳይንስ ያድጋል፣ ፕሪሲሽን ፋርሚንግ ያድጋል፣ የውሃ አጠቃቀም ያድጋል። አሁን የምናወጣቸው ተማሪዎች የሚመራመሩበት፣ የሚሰሩበት፣ የሚያድጉበት፣ የሚወዳደሩበት አቅም ይገነባሉ። ኢነርጂ ብቻ አይደለም። ራሽያ የዛሬ 80 ዓመት ያሳካችውን የኒውክሌር ኢነርጂ ኢትዮጵያ ዛሬ መከወን ፈልጋለሁ ስትል የሚጠራጠር ኢትዮጵያዊ እውን አለ ብሎ መውሰድ ይቻላል? የዛሬ 80 ዓመት የተሞከረና የተሳካን ነገር ዛሬ ለመጀመር እንዴት ድፍረት ያጣል? ኢትዮጵያ ትችላለች፣ ትጀምራለች፣ ትጨርሳለች።